ጥቃትን አሜን ብሎ መቀበል አቢዝመንትን አሜን ብሎ መቀበል እኔ እንደ ማህበረሰብ ያለብን መሰረታዊ ችግር ይመስለኛል አይደለ? በቃ ለምን ተነካው ምንለው ከክብራችን አንፃር እንጂ አንዳንድ ጊዜ ሰው በመሆናችን ሴት በመሆናችን መብታችን በመሆኑ የከፋ የሚባል አደጋ ሲደርስ ብቻ ሳይሆን ምናችንም ሲነካ መብታችን ሲነካ ኖ ማለት መቆም መቻል የሚባለው ነገር ላይ እንደው በጣም ብዙ እንከን ያለብን ይመስለኛል። እንግዲህ እዚህ ባለታሪካችን ላይ በዚህ ዮሃ ሚዲያ ባቀረባት ባለታሪካችን ላይም ያየሁት ይሄንን ነው። እንግዲህ አንድ 13 ዓመት ሴት ልጇ በጣም በምትወደው አብራ በበላች በጠጣች አብራ በኖረች የኔ ነው የቅርቤ ነው ባለችው ጎረቤቷ ወንድሟ የልጇ ክርስትና አባት በሆነ ሰው 13 ዓመት ታዳጊ ልጇ ላይ የመድፈር ወይም ወሲባዊ ጥቃትን የማድረግ ሙከራ ማድረጉ ነው የነገረችን እቺ ባለ ታሪክ። ስለዚህ ያንን ደግሞ የደረሰባትን ጥቃት ልጅቱ ደግሞ ወላጆቿ ከዛ ሰው ጋር ካላቸው ቀረቤታ የተነሳ ሊያምኑኝ አይችሉም፣ ሊቀበሉኝ አይችሉም። ደግሞ ብነግርም የሁለቱን ሰዎች ሪሌሽንሽፕ ላጎደል እችላለሁ ብላ አስባ ልጅቱ ለሚመለከተው አካል ለጓደኞቿ ነግራ ከዛ ጓደኞቿ ደግሞ ለመምህር ደግሞ ለፖሊስ ነግሮ ጉዳዩ በሕግ ክትትል እንዲደረግ እንደተደረገ ነው ከዚህ ታሪክ የምንሰማው። ያ ሰው የተባለው ደግሞ በሃይማኖቱ እጅግ አጥባቂ የሚባል መምህር የሆነ ልጆቹንም የቸርች ስነስርዓትና ግብረ ገብነት ለማስተማር የሚጥር ሰው እንደሆነ ነው በዚህ ታሪክ የሰማነው እና በጣም ልብ ይነካል። ከዚህ እንደው ወደ ትዝብቴ ከመግባቴ በፊት እዚህ ጋር ቆም ብለን እንድናስብ ሁላችንን ያደርጋል። ምክንያቱም እንደዚህ አይነት ጾታዊ ጥቃት በሴቶችም ይሁን በህፃናት ላይ የሚደርሰው ሩቅ ከሚባል ከማናቀው ሰው አይደለም። በአብዛኛው በጉያችን ስር ካለ እናምነዋለን፣ ቅርባችን ነው፣ ዘመዳችን ነው፣ ጓደኛችን ነው ከምንል ሰው ነው የሚደርሰው። እስከዛሬም እየሰማን ያለ ነው እና እንደ ሁሉም ዙሪያችን ያለ ሰው ያን ያደርጋል ማለት ባይሆንም ግን መጠንቀቅ አይከፋም የሚለውን ነገር እንድንማርበት ሞር እንድናስብበት የሚያደርግ ሆኖ አግኝቼዋለሁ ቪዲዮ ማለት ነው። ከዛ ግን ባሻገር በጣም እንደ ወላጅ ደግሞ የታዘብኩትና እኛ በጣም ክፍተት አለብን ብዬም ከዚች እናት ያየሁት ጉዳዩ ከተፈጸመ በኋላ ዘግይተው ቢሆን ካወቁ በኋላ ነገሩን አብረን በልተናል አብረን ጠጥተናል በሚል ይሉንታ በአግባቡ የህግ ከለላ እንዳታገኝ ህፃኗ መብቷ ለምን ተጣሰ ብለው ድምፃቸውን ጮክ ብለው እንዳያወሩ አብሮ መጠጣታቸው አብሮ መብላታቸው ይሉንታ እንዳስያዛቸው እናትየው ስታነሳ ነበር እና እነሱ ያ ይሉንታ ይዟቸው ነገሩን ቀስ ብለው በእርቅም በቸርችም በምንም በባህልም ለመጨረስ ሲሞክሩ በተቃራኒው ደግሞ እነሱ ገልብጠው አንድ የሚባል አባባል አለ አይደለ? በደንብ ባላቀውም እንግዲህ የጎዳ ዝም ሲል የተጎዳ ይጮሃል ነው። እንደዛ የተጎዳ ዝም ሲል የጎዳ ይጮሃል አይነት ተረት አለና በተቃራኒው ገልብጠው ደግሞ የ13 ዓመት ታዳጊዋ አሳስታው ህይወቱን እንዳበላሸች እሱ ቄስ እንደሆነ ምናምን ነገር ተባለ አለች እና ጋዜጠኛው ብዛ ጋር ጠይቋታል። የኔም ጥያቄ ነው፣ እውነት እኮ ነው የሚያስብለው። ምክንያቱም እንደ እናት እንደ ወላጅ ይሄ ትናንት ከበላ ነው ከጠጣ ነው ከጉርብትና ነው ከምናምን የሚበልጠው የልጃችን ህይወት ነው አይደል? ከልጃችን የሚቀርብ ምንም ነገር የለም። ጥቃት ነው የደረሰባት እቺ ሴት። አለመደፈሯን አይደለም ማየት ያለብን። ቢመቸውና ሁኔታው ቢፈቅድ ኦልሬዲ ለመድፈር ዝግጁ የሆነ ሰው ነው እና ለዚህ አብረን ጠጣን በላ ምናምን የሚባል ነገር እዚህ ጋር የሚሰራ አይደለም እና አንዳንደኛ አበሾች ይሉንታ ውለታ መቁጠር እና ማሰብ የሚገባን ቦታና የማይገባንን ቦታ አናቅምና ከዚች ወላጅም ያንን የተማርኩት በምንም አይነት ኬዝ በምንም አይነት ሁኔታ ልጆቻችንን ማመን ትረስትሺፕ እኛ ላይ እንዲኖራቸው ማድረግ እንዳለብንም ተመልክቻለሁ። ምክንያቱም ልጆቻችን እኛን ሲያምኑ እናቴ ለእኔ ፕሮቴክተር ናት፣ ትጠብቀኛለች፣ ታምነኛለች፣ በእኔ ሳይድ ናት ብለው ሲያምኑ ምንም ነገር ሲደርስባቸው በቀላሉ ይነግሩናል። ግን ከዛ በተቃራኒ እናቴ ከኔ ይልቅ ጓደኞቿን ታምናለች፣ ከኔ ይልቅ ማህበራዊ ኑሯን ታስቀድማለች፣ ከኔ ይልቅ ሰው ምን ይለኛል የሚለውን ነገር ታስቀድማለች ብለው ካሰቡ ደግሞ በዛው ርቀት ያህል ከኛ ይርቁናል ማለት ነው። ስለዚህ የትኛው ይሻለናል? ጓደኝነታችንን አስቀድመን አስበልጠን ልጆቻችንን ማጣት ወይንስ
አብረን መብላት መጠጣታችንን ከግምት አስገብተን የግል ህይወታችንን ማመስ ወይንስ ለእውነት መቆም? ይሄ እንግዲህ የሁላችንም አይምሮ መመለስ ያለበት ነውና ለዚህ ይሉንታ ሊይዘን አይገባም። ልጆቻችንን ልናምን ይገባል እና ደግሞ የልጆቻችንን እያንዳንዱ የሚነግሩን ነገር እንዲሁ ጠየቅን ለማለት ሳይሆን እያንዳንዱ ውሏቸው ምን እንደገጠማቸው አውቀን ከነሱ ጎን ልንቆምላቸው ይገባል የሚለውን ነገር ከዚህ ቪዲዮ በደንብ ተምሬበታለሁ። በደንብ እንደ እናትም አይቻለሁ። እንግዲህ እናትየው ያንን አለማድረጓ በራሱ የህሊና ክስ ፈጥሮባት ራሷን ለማጥፋት በተጋጋሚ ሙከራ እንዳደረገች ሁሉ አውርታለች። ኦፍኮርስ ያደርጋል። ምክንያቱም ለልጄ እኔ አልቆምኩም ብሎ ማሰብ በራሱ የጸጸት ስሜት ይፈጥራል። ስለዚህ በየትኛውም ኬስ ልንቆምላቸው ይገባል። ሌላው ደግሞ እንግዲህ እዚህ ሀገር በተለይ በስደት ሀገር እንደምንኖር የቋንቋ ችግር፣ የባህሉን የማወቅ ችግር፣ የህግ ፕሮሲጀሩን የማወቅ ችግር በጣም ብዙ ክፍተት ይፈጥራል። ግን ባለን አቅም ሁሉ ራሳችንን አፕዴት ለማድረግ መሞከር ደግሞ እዚህ ሀገር ይረዳሉ ከጠየቅናቸው እኛ ከቀረብናቸው በአስተርጓሚም ያልገባን ነገር ዝቅ ብለን ይህ አልገባኝም ካልም ሊያስረዱን ይሞክራሉ እና ስለዚህ በር ዘግተን ይሉንታ ይዞን በይ ከመቀመጥ የማናውቀው ነገር ራሳችንን አፕዴት ማድረግ እዚህ ሀገር እስከኖርን ድረስ ልንኖር እስከመጣን ድረስ የኢትዮጵያ የምናውቀው ባህልና እውቀት ስርዓት ምንም አይጠቅመንም። እዚህ ያለውን ባህልና ስርዓት አኗኗር ማወቅ ለልጆቻችንም ለእኛም ይጠቅመናል እና በዛ ልክ ራሳችን አፕዴት ማድረግ እንዳለብንም ማሳሰቢያም የተሰጠበት ታሪክ ነው በዚህ ውስጥ ያየሁት። ግን እንደ ክስተቱ እጅግ ያሳዝናል። ሌላው ደግሞ እባካችሁ የሃይማኖት አባት ስለሆነ የሃይማኖት መሪ ስለሆነ እንደው በቃ ስለ ሃይማኖት ብቻ ስላወራ ያ ሰው ጻድቅ ነው ማለት አይቻልም። ደግሞ ያንን ሃይማኖትም ይወክላል ማለት አይቻልም። ግለሰቡ እንደ ግለሰብ ነው ጥፋት ሊያጠፋ የሚችለው። እንከን የሌለበት ምንም ሊያጠፋ የሚችል እንደው ይሄን ያደርጋል ብለን ማንም አንገምተው አምላክ እግዚአብሔር ብቻ ነው እንጂ የሰው ልጅ ደካማ ነው። ስለዚህ እንደው ሃይማኖተኛ ነውና ጻድቅ ነው ብለን አስበን ነገራችን ሁሉ መተውና አምነን በራችንን ከፍተን መኖር አይገባንም። ራሳችንን ብልሆች ሁኑ ተብለናል አይደል? ብልሆች ልንሆንም ይገባል። ስለዚህ ልጆች ያለን በአቅራቢያ ታዳጊ ልጆቻችንን የምናይ ሁላችንም ልጆቻችንን ከጥቃት ልንከላከል ይገባል። ደግሞ በጣም መሰረታዊ ነገር ልላችሁ የምወደው ጉዳይ ልጆቻችን ጾታዊ ጥቃት አልደረሰባቸውም ተሞከረ እንጂ ብለን ነገሮችን ማቅለል አይገባንም። አይደለም እችን ሴት ከንፈሯን ሊስም ሞክሯል፣ ፕራይቬት ኤሪያዎቿን ሊነካ ሞክሯል ምናምን ያለችን እንደዛ ያህልማ ይሄ ትልቅ እኮ ነው። ምክንያቱም እድሉን ቢያገኝ ይሄ ሰውዬ ሊደፍር ኦልሬዲ ተዘጋጅቷል ማለት ነው። ስለዚህ አጉል ጾታዊ የሆኑ ነገሮችን ራሱ መናገር በጣም አቢዩዝ ሊያደርግ የሚችል ነገር ማድረግ በራሱ ትክክል አይደለም እና እንደው በጣም አግዝፈን ትልቅ ነው እንጂ ይሄኛው ምንም አይደል የሚል አይነት ግምት ውስጥ አንግባ። አቢዩዝመንትን እሺ አንበል። በቃ ምንም መደረጋ የማትፈልገውን ነገር ልናገራት እንኳን አይገባም እና ስለዚህ መብታቸውን የሚያውቁ ኖ ማለት የሚችሉ ልጆች አድርገን እናሳድጋቸው። ያንን አድርገን ልናሳድጋቸው የምንችለው እኛ መብታችንን ጠንቅቀን አውቀን ነው ማለት ስንችል ነው እና ከዚች ባለ ታሪካችን ይሄንን ተምራለሁኝ ማለት ነው። እግዚአብሔር ልጆቻችንን ሀገራችንን ይጠብቅ። እንዲያለት ካለ ጆሮን ጭው ከሚያደርግ ታሪክ ደግሞ እግዚአብሔር ይሰውረን። ወዳችኋለሁ ባይ እንግዲህ በዚህ ቪዲዮ በዚህ ባለ ታሪካችን የሰማነው የ13 ዓመት ልጅ ላይ በቅርብ ጓደኛ የተደረገ የመድፈር ወይንም ጾታዊ ትንኮሳን እናነሳለን። ከዛ በኋላ ህጉ ምን አለ፣ ቤተሰቦቿስ ካላቸው ግንኙነት ባሻገር ሰውየውን ወይም ወንጀለኛውን ለህግ ለማቅረብ ምን ያህል ርቀት ሄዱ፣ አብሮ መብላቴ አብሮ መጠጣቴ ዝም እንድል አደረገኝ ትላለች እቺ ባለ ታሪክ። ከዚህ ውስጥ ምን እንማራለን? በዚህ ቪዲዮ እናወራለን። አብራችሁን ቆዩ።